ሰላም ሰላም ለሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን እናንተ ጋር ያለሁት ኤዶም ነኝ። በዩቲዩብ ስሜ ሄልዚ ዊዝ ሊሊ። ዛሬ ደግሞ አይነው ጠፍቻለሁ። ሎንግ ታይም ሆኗል። ያ ብዙ ሰው እየጠየቀኝ ነው፣ ለምንድን ነው ቪዲዮ ማሰሪው ምን ሆነሽ የጠፋሽው እያላችሁ አስተያየት የሰጣችሁኝ ብዙዎች ናችሁ። ያው ዛሬ ደግሞ ተከስቻለሁ። ዛሬ የምንሰራው ገንፎ ነው። ያው ቁርሴን እየሰራው ስለሆነ እንግዲህ ቁርሴን ለምን ሼር አላረጋችሁም ብዬ ነው። ያው ዳያቤቲክ ፍሬንድሊ ነው የምሰራቸው ምግቦች ሁሉም የዳያቤቲክ ፍሬንድሊ ናቸው። ዳያቤቲክ ላለበት ሰው ማለት ነው። እኔ በምን እንደምቆጣጠረው ማለት ነው። ዛሬ ደግሞ ተልባ እንደምታዩት ሃፍ ካፕ ነው። ግማሽ ኩባያ ተልባ ነው። አንድ ኩባያ ደግሞ አልመንድ። ሁለቱን እዚህ ላይ ገለብጠና ዋህደውና ወደ ውሃው ላይ መጨመር ማለት ነው። ጨው አድርጌበታለሁ ድስቱ ላይ። እንደዚህ አድርገን እናቀላቅለዋለን። እንዲህ አድርገን ወደ ድስቱ ማለት ነው። ያው አልመንድ ገንፎ ስትሰሩ ውሃው በጣም ጥቂት መሆን አለበት፣ በጣም ምክንያቱም ውሃ አያነሳም፣ ወዲያው ነው እንትን የሚለው ይቀጥናልና ብዙ ጊዜ ምን እንደምለው ሽር ስለሚል ትንሽ ነው ውሃ የምታደርጉበት፣ በጣም ትንሽ። ይሄውን በቃ አልመንድና ተልባ ብቻ ነው፣ ሌላ ነገር የገባበት ነገር የለም። ውሃውን ቀንስበታለሁ። ውሃውን ቀንሼዋለሁ። በጣም ትንሽ ውሃ ነው ያደረኩት። ውሃ እዚህ ጋር ቀንሻለሁ። ዱቄቱን አስገባበታለሁ። እንዲህ እያደረጋችሁ ታሹትና ውሃ ጠብ እያደረጋችሁ ደግሞ በደንብ እንትን በጣም ትንሽ ውሃን የተጠቀምኩት እንዳያችሁ። ይሄኛው ይያያዛል፣ ተልባው ያያይዘዋል እንጂ ብቻውን አልመንድ እንትን አይልም፣ አያያዝም። ተልባው ግን በጣም ያገዘዋል፣ እንዲያያዝ ይረዳዋል። እኔ ይሄን እንደዚህ አይነት የመሳሰሉ ነገሮችን ስለምበላ ነው ስኳር መድኃኒት ምናምን ያቆምኩት ማለት ነው። አልመንድ በተፈጥሮ ያው ስኳርን ኮንትሮል ስለሚያደርግ እሱን ብትመገቡ ይመረጣል ማለት ነው በብዛት። አሁን ውሃ አድርጌበታለሁ። ትንሽ ደግሞ እንዲበስል ከድኜ ተወዋለሁ። አሁን ደግሞ መልሼ አማስለዋለሁ። እንትኑን ቴክስቸሩን እናንተ እንደፈለጋችሁት ማቅጠን ትችላላችሁ። ቀጠን ያለ የምትፈልጉ ለስለስ ያለ የምትፈልጉ ከሆነ ለስለስ ታረጉታላችሁ። ያው ጠንከር ያለ የሚፈልግ ደግሞ ራሱ ውሃውን ታሳንሱታላችሁ ማለት ነው። እኔ ለስለስ ያለ ስለምወድ ገንፎ አለስልሼ ነው የምሰራው። እንደምታዩት በደንብ ላግ እናደርገዋለን። ተልባው እና እንትኑ በደንብ እንዲዋሃድ ማለት ነው። አሁንም መልሼ ከድኜ ትንሽ አቆየዋለሁ። አሁን ደግሞ መልሰን ከፍተን በደንብ እናሸዋለን። ሽታው ራሱ በስማም ያልመንዱ ገዳይ ነው። በጣም ነው ደስ የሚለው። እኔ ቀለቤሱ ስለሆነ ያው ጠዋትም ማታም ቀለቤሱ ነው። በቂጣም በገንፎም በኩኪስም በኬክም በምንም ያው አልመንድ ነው የምጠቀመው። አልመንድና ተልባ በተለይ ማለት ነው። አሉ ሌሎች ዱቄቶችም ግን በብዛት አልመንድና ተልባን ነው የምጠቀመው። አሁን ሳህናችሁ ላይ የምታወጡበት ሳህን ላይ ትንሽ የዘይት ታደርጉበታላችሁ። ያው እንዳይያዝ ማለት ነው። እንትኑ እንዳይዝ ሳህኑ እንዳይዝ ማለት ነው።
እንደዚህ መጠቅለል ከጀመረ በስሏል ማለት ነው። በእንደዛ ነው የማውቀው። እንደዚህ እንደምታዩት ለስላሳ ነው። እንደገና ተጠቃሏል። ተጠቃሏል እንደዚህ ይበቃዋል። እንደዚህ እናጠፋና እንደዚህ እያለ ተጠቅልላ እያለ ያው ይችላል ማለት እንዴት እንደተያያዘ አያችሁ። በቃ ይሄን መሀሉን ከፈታ አድርገን በርበሬና ዘይት አድርጌ ደግሞ እመለሳለሁ፣ አሳያችኋለሁ። ያው ገንፏችን እንግዲህ አልቋል ተሰርቶ ምን እንደሚመስል እንዴት በስማ ሽታው ገዳይ ነው። በስማ ዋው እንዴት እንደሚጣፍጥ ይኸውላችሁ። በርበሬ አድርጌበታለሁ። በርበሬ ዘይት አድርጌያለሁ። ዘይቱ በእንትን ነው ትንሽ ሞቅ አድርጌ ዘይቱን መከለሻ ጨምሬበታለሁ እንዲቀጥን ማለት ነው። እንትኑ ስታቀጥኑት ያው ያለው የሱ ይዞታ ስለሚቀንስ አይጎዳንም ማለት ነው። ሞቅ አድርጌ ያው የመከለሻ የቅቤ መከለሻዎችን ሁሉንም አይነት ጨምሬ አታፈሉትም፣ ማሞቅ ነው። ትንሽ ብቻ ነው ሞቅ የምታረጉት፣ ይቀጥናል ማለት ነው። እንዳያችሁት እየቀጠነ ሄደ ቅቤ ዘይቱ ማለት ነው። እኔ ቅቤ አልበላም፣ ያው ዘይቱ ማለት ነው። ጨው አድርጌያለሁ፣ በርበሬ አድርጌያለሁ። በርበሬ ሞቅ ያለ ነው እኔ የምወደው። ያው ገንፎዬ እንደምታዩት ትንቅ መሰው ጭንገፉ እንደነሰና ደግሞ ዋው I can't stop ነው አባቆም ማይገርማችሁ እንዳያልቅ ፍሩ። ቪዲዮ እየሰራ እዚህ ከበላ እንዳልጨርሰው ዝም ብሎ ይገባው። በጣም ነው የሚጣፍጠው። እንደገና ይሄን በልታችሁ ሙሉ ቀን አይርባችሁ። ይሄ ገንፎ ነው አሁን እስከ ማታ ድረስ አይርበኝም። እንትን ነው በተፈጥሮ ያው መደጋገም እንዳይሆንብኝ እንጂ አልመንድ ኮንትሮል ስለሚያደርግ የስኳር መጠን የሰውነታችን የስኳር መጠን ኮንትሮል ያደርገዋል። ዳያቤቲክ ኮንትሮል ያደርጋልና ይሄን ከበላችሁ አይርባችሁም። አንደኛ ስኳራችሁ ደግሞ አንደር ኮንትሮል ሆኖ ይውላል ማለት ነው። እና ተመገቡ። እንትኔን ደግሞ ቻናሌን ደግሞ ፕሊዝ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ተባበሩኝ። ብዙ የተቸገሩ አሉ እንደኔ። እኔ ብዙ ተሰቃይቻለሁ በስኳር በሽታና እንደኔ ብዙ የተሰቃዩ ስላሉ ለምን አንተባበርም? ይሄንን ካገኙ ያው ስኳራቸው ኮንትሮል ስለሚሆን መድኃኒት ይቀንሳሉ ማለት ነው። እና እንተባበራቸው። ሁሉ ጊዜ ያው በኮሜንትን በምንትን ሳፖርት ስለምታደርጉኝ በጣም ነው የማመሰግነው። ድጎማቸው አይለኝ ነው አስተያየታቸው አይለኝ። ቴንኪው በጣም ነው የማመሰግነው። ባይ